አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ። እኛ ጋር ሁሉ ሰላም ነው። እናንተስ ጋር እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ጤና አፍያ ሁሉ ሰላም አልሐምዱሊላህ። ያው እኔ ዛሬ ኬክ ልሰራ ነው። እስኪ ተከታተሉኝ፣ አበረታቱኝ እና አብረን እንስራ እና ይሄ አሁን ውሃው ሌሞን ነው። ይሄኛው ደግሞ የተበሸረው እንትኑ ማለት ነው፣ ከፈሩ ማለት ነው። እና እዚህ ጋር ደግሞ አለ ያው ይሄኛው ማለት ነው። ቱት ነው መሰለኝ የሚባለው፣ ቱት ይባላል። እና በዚህ ነው የምሰራው ማለት ነው። እና ሶስት እንቁላል አስገብቻለሁ። ይሄ ደግሞ ያው እንትኑ የእንቁላሉ ሽታ እንዳያመጣ ማለት ነው። ትንሽ እየጠብታ እናደርጋለን። ከዛ ደግሞ ዘይቱን እናስገባለን። ይኸው አንድ ኩባያ ዘይት ነው፣ እንመተዋለን ማለት ነው። እየመታሁ ሊያስቸግረኝ ነው እንደ ባንጅ እንጂ እየቀረጹ ስለሆነ እና እንቁላሉ መትቼዋለሁ። ምን ይመስላል? አሁን ደግሞ እንቁላሉና ዘይቱ ማለት ነው የመታሁት ማለት ነው። አሁን ደግሞ ያው ስኳር ማለት ነው። ስኳሩ ደግሜ እመተዋለሁ ማለት ነው። አሁን ደግሞ እናስገባለው የሎሚውን ማለት ነው፣ እንትኑ ማለት ነው፣ ያው ከፈሩ ማለት ነው አስገባለሁ። ከዛ ደግሞ እንትን አለ ይሄ የዚህኛው ላይ የተጨመቀው ሌሞን ማለት ነው፣ ውሃው ሌሞን ማለት ነው። ይህን ከጨመርን በኋላ ደግሞ እዚህ ጋር ምን አለ እንትን ማለት ነው፣ ሀሊብ ኒዶ ማለት ነው። ሀሊብ ኒዶ እያስቸገረኝ ነው። በአንድ እጄ ነው የምቀርጸው እንግዲህ። ይህን ነገር ግን እንዳትረሱ፣ ቤኪንግ ፓውደር ማለት ነው። ዋናው ደግሞ የኬክ እንትን የሚለው ይህንን ነው ማለት ነው። ይህን ካልገባበት ማለት ነው ኬኩ ወደ ላይ አይነሳም። ስለዚህ ቤኪንግ ፓውደር እንለዋለን ማለት ነው። እና ያው እዚህ ጋር ደግሞ እንትና አሁን ጨርሰን መተነዋል። ምክንያቱም እንትን እያለ ነበረ፣ የመታወት ነበረ። አሁን ጨርሻለሁ ማለት ነው። ዱቄት አለ ማለት ነው። ዱቄት ያው ዱቄት አስገባዋለሁ። እና ከፈልን በዚህ እንመታዋለን፣ ከፈለግን ደግሞ በማኪና እንመታዋለን። በዚህ ብንመታ አሪፍ ነው፣ ተሻለ ይሆናል ማለት ነው። ምክንያቱም እንትን አይልም፣ ያው በአንድ እጄ ስለቀረጥኩ እንጂ እንትን አይልም እኮ። በመኪናውም ቢሆን በዚህም ቢሆን በእጅውን ችግር የለውም ማለት ነው። ያውን ደግሞ ከመታ ነው በኋላ ማለት ነው ቅድም ያሳየኋችሁ ይሄንን እንጨምርበታለን ማለት ነው። ይሄንን ማለት ነው ጨምረን ድብልቅ እናደርገዋለን። እናደባልቀውና
ከዛ ስንያ እንትን አምጥተን አስተካክለን በስንያ እናስገባዋለን ማለት ነው። ይሁን አዘጋጅቼለታለሁ ማለት ነው። ከዛ ይኸው አለ በዚህኛ አንስቼ አስገባለሁ ማለት ነው። ወይኔ በአንድ እጅ ስቃስ እንዴት ሲያስጠላ! እና ያው እንደዚህ አድርጌ ማለት ነው። እንደዚህ እያደረኩ እቀጥላለሁ ማለት ነው። እያንዳንዳቸው ማለት ነው። እንደዚህ እያደረኩ እና በዚህ አይነት አድርጌ በዚህኛው አስገብቼዋለሁ ማለት ነው። ከዛ ደግሞ አሁን እስከ መጨረሻው ደግሞ እናየዋለን ማለት ነው። ከዛ ፍረን እናስገባዋለን ማለት ነው። ያ በስከ መጨረሻ ጨርሼ ይሄን ይመስላል ማለት ነው። እና ኬኩን ይሄን ይመስላል። ዩት ሞክሮት፣ እናንተም በቀላሉ ነው የሚሰራው፣ አይከብድም። ሞክሮት። አሁን የቀረን ደግሞ ከላይኛው እንትን እናደርጋለን ማለት ነው። ስኳር ፓውደር እና ግዴታ ነው ይሄ ስኳር ፓውደር ካልተደረገ ማለት ሁሉም ሰው አይደለም የሚያደርገው፣ ግን መደረግ አለበት እላችኋለሁ። እና ይሄን ይመስላላችኋለሁ ውዶችዬ። እስኪ እንክፈተውና እንየው እንዴት ነው የምንከፍተው። በአንድ እጄ እንዴት እንክፈተው? እና ይኸው እናንተም ጀርቡት። ውስጡ ይሄን ይመስላል። እየበላሁት ነው። እና መጨረሻ ይሄን ይመስላል ብያችኋለሁ። እና አበረታቱኝ። ይጎልሻል ይሄን አድርጊ ብላችሁ በኮሜንት ጻፉልኝ እና ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። ይሄ ደግሞ ለምን ተለየ? እንደዚህ ሆነ። አበረታቱኝ እላችኋለሁ ውዶችዬ።